ሰላም ጤና ይስጥልን። ስሜ ደጀኔ ከፋለ ይባላል። በዛሬው መርሃ ግብራችን ይዤላችሁ የቀረብኩት ዊዝሆልዲንግ ታክስ ወይም ደግሞ ቅድመ ግብር ምንነትና ቅድመ ግብርን ወይም ደግሞ ከተከፋይ ሂሳብ ላይ የሚያስቀሩ እነማን ናቸው፣ ግዴታ የተጣለባቸው እና ግዴታ የሌለባቸው የሚሉትን በዚህ መርሃ ግብራችን የምንመለከት ይሆናል። እንግዲህ የተከበራችሁ ቻናላችን ተከታታዮች እነማን ናቸው የሚገደዱት? ይሄንን ከተከፋይ ሂሳብ ላይ ግብርን ቀንሶ የማስቀረት ኃላፊነት ወይም ግዴታ የተጣለባቸው አካላት እነማን ናቸው ብለን ከማየታችን በፊት ቅድመ ግብር ወይም ደግሞ ዊዝሆልዲንግ ታክስ ምንድነው የሚለውን ነገር ኮንሰፕቱን ማየት አስፈላጊ በመሆኑ ስለዚህ ቅድመ ግብር ወይም ደግሞ ዊዝሆልዲንግ ታክስ ማለት ግብር ከፋዩ በአመቱ መጨረሻ ላይ ሊከፍለው ከሚችለው የገቢ ግብር ላይ ግዥ በተፈጸመበት ወይም ግብይት በተከናወነበት ሂደት ወቅት ላይ ግብሩን ቀንሶ የማስቀረት ሂደት ማለት ነው። ስለዚህ በዚህ ጊዜ እነማን ናቸው ይሄንን ግብር ወይም ደግሞ ይሄንን ታክስ እንዲሰበስቡ ግዴታ የተጣለባቸው አካላት የሚሉትን እንመለከታለን። በዋናነት በሁለት እንከፍላቸዋለን። እንደ ድርጅትና እንደ ግለሰብ ግብር ከፋዮች ብለን ግዴታ የተጣለባቸው ይሄን ከተከፋይ ሂሳብ ላይ ግብርን ቀንሰው እንዲያስቀሩ ግዴታ የተጣለባቸው አካላት በሁለት እንከፍላቸዋለን። እንግዲህ የመጀመሪያው እንደ ድርጅት ያሉ በህግ የሰውነት መብት የተሰጣቸው ድርጅቶች ማለት ነው። ይሄም እንግዲህ አንድ ድርጅት በህግ የሰውነት መብት ይሰጠዋል። ይሄም የሰውነት መብት ስንል ድርጅቱ ለአባላት ወይም የሼር ሆልደሮቹ አይደሉም ከዚያም በኋላ የሚታወቁት ድርጅቱ እንደ ድርጅት የሰውነት መብት ተሰጥቶታል። የክስ ወይም ቢከስም የመክሰስ መብት አለው፣ ቢከሰስም የመከሰስ መብት አለው። ስለዚህ እንዲህ አይነት ድርጅት የሰውነት መብት የተሰጣቸው ድርጅቶች ይህንን ግብር ሰብስበው ወይም ደግሞ አስቀርተው ለባለስልጣኑ ገቢ ማድረግ ኃላፊነት አለባቸው ማለት ነው። ስለዚህ ቀጥሎ የኢትዮጵያ ምርት ገበያ ድርጅት ማለት ነው። የኢትዮጵያ ምርት ገበያ ድርጅት ይህንን የዊዝሆልዲንግ ታክስ ወይም ደግሞ ቅድመ ግብር ከተከፋይ ሂሳብ ላይ ይሄም በግብይት ወቅት ወይም በግዢ ወቅት ከተከፋይ ሂሳብ ላይ ግብሩን ቀንሶ ወይም ደግሞ አስቀርቶ ለባለስልጣኑ ገቢ ማድረግ ኃላፊነት እንዳለበት ማወቅ ያስፈልጋል ማለት ነው። ሌላው የመንግስት መስሪያ ቤቶች ማንኛውም የመንግስት መስሪያ ቤቶች ይህን የግብር ወይም ደግሞ ቅድመ ታክስ ወይም ደግሞ ቅድመ ግብር ወይም ደግሞ ዊዝሆልዲንግ ታክስ የማስቀረት ግዴታ አለባቸው ማለት ነው። ሌላው ለትርፍ ያልተቋቋሙ ድርጅቶች ናቸው። እንግዲህ ይህ ትርፍ ያልተቋቋሙ አሁን በአብዛኛውን ጊዜ ብዙ እንትኖች የሚታዩት ክፍተቶች የሚታዩት እኛ ለትርፍ አልተቋቋምንም፣ ስለዚህ ይህን ግብር የመሰብሰብ ግዴታ የለብንም የሚሉ አይዲያዎች ይመጣሉ ወይም ደግሞ ሀሳቦች ይመጣሉ። ይህ ትክክል አይደለም። ይህ ለትርፍ ያልተቋቋሙ ድርጅቶች ማለት የሃይማኖት ተቋማት ወይም ደግሞ ማህበራት ሊሆኑ ይችላሉ። እንግዲህ የሃይማኖት ተቋማት ወይም ደግሞ ማህበራት ትርፍ ግብር ላይ ከፍሉ ይችል ይሆናል ከተቋቋሙበት ዓላማ ውጭ ካልሆኑ የዓመታዊ ትርፍ ክፍል ግብር ላይ ከፍሉ ይችሉ ይሆናል። ነገር ግን ይሄኛው እነሱን የሚነካ አይደለም። ሰብስብልኝ አዝ ኤጀንት ወይም ደግሞ ባለስልጣኑ ሰብስበህ ወይም ደግሞ ከተከፋይ ሂሳብ ላይ ግብር ሰብስብልኝ አስቀርልኝና አስገባልኝ እንጂ ከነሱን የሚነካ ነገር ስላልሆነ የመሰብሰብ ኃላፊነት ግዴታ እንዳለባቸው ሊታወቅ ይገባል ማለት ነው። ከዚህ ቀጥሎ መንግስታዊ ያልሆኑ ድርጅቶችም በሲቪክ ማህበራት አዋጅ መሰረት የተቋቋሙ ድርጅቶች ማለት ነው። እነዚህ ማህበራት ይህንን ዊዝሆልዲንግ ወይም ደግሞ ታክስ ወይም ደግሞ የቅድመ ግብር ታክስ ከተከፋይ ሂሳብ ላይ ቀንሰው ወይም ደግሞ አስቀርተው ለሚመለከተው አካል ወይም ደግሞ ለባለስልጣኑ ገቢ ማድረግ ግዴታ እንደተጣለባቸው ግንዛቤ ሊይዝ ይገባል ማለት ነው። ከዚህ ቀጥለን በሁለተኛ ደረጃ የምንመለከተው ደግሞ የግለሰብ ግብር ከፋዮች ናቸው። አሁን እንደ ድርጅት አየን። እንደ ድርጅት የትኛው ድርጅት ነው ታክሱን ወይም ደግሞ ዊዝሆልዲንግ ታክስ አስቀርቶ ለባለስልጣኑ ገቢ ማድረግ የሚለውን ተመለከተ። እንደ ግለሰብ ስንመጣ ደግሞ ደረጃ ግብር ከፋዮች ናቸው እንግዲህ። ስለዚህ እነዚህ ደረጃ ግለሰብ ግብር ከፋዮች አሁንም በሁለት ካታጎሪ እንከፍላቸዋለን ወይም ደግሞ በሁለት ከፍለን ልንመለከታቸው እንችላለን። ስለዚህ የመጀመሪያው የ3 ዓመት ተከታታይ ጠቅላላ ገቢያቸው 10 ሚሊዮን እና በላይ የሆኑ ግለሰብ ግብር ከፋዮች ዊዝሆልዲንግ ታክስ ወይም ደግሞ ቅድመ ግብር መሰብሰብ ግዴታ አለባቸው ይላል። በሌላ በኩል ደግሞ ትኩረት ልንሰጠው የሚገባው ይህንን መስፈርት ወይም ደግሞ የ3 ዓመት ተከታታይ ጠቅላላ ገቢ 10 ሚሊዮን ሆነ አልሆነ ሳይል በቀጥታ ግብሩን እንዲሰበስቡ እንዲያስቀሩ ኃላፊነት ወይም ግዴታ የተጣለባቸው አካላት አሉ። እነዚህን በደንብ በትኩረት ማየት ያስፈልጋል። የትኞቹ ናቸው? ምን ሙያ ላይ የተሰማሩ ግብር ከፋዮቻችን ናቸው? ይሄኛው ግለሰብ ግብር ከፋዮቻችን ናቸው? ይህንን መስፈርት ወይም ደግሞ 10 ሚሊዮን ሞላ አልሞላ የሚለውን መስፈርት
ግምት ውስጥ ሳያስገባ ሊሰበስቡ ወይም ደግሞ ሊያስቀሩ የሚገደዱ የሚለውን ነገር ስንመለከት የመጀመሪያው ማንኛውም ባለ ኮከብ ሆቴል ወይም ደግሞ ሪዞርት ነው። እንግዲህ ሆቴሎቹ ወይም ደግሞ ሪዞርቶቹ ደረጃቸውን የሚለኩበት የራሱ የሚመለከተው አካል የሚሰጠው በኮከብ ነው የሚለየው። ሰው በኮከብ ማዕረግ የሰጣቸው ሆቴሎችና ሪዞርቶች 10 ሚሊዮን ሞላ አልሞላ የሚለውን ነገር ኮንሲደር ሳያደርግ የዊዝሆልዲንግ ታክስ የማስቀረት ግዴታ እንዳለባቸው ልንገነዘብ ይገባል ነው። ሌላው ከአንድ እስከ አራተኛ ደረጃ ወይም ደግሞ ከአንድ እስከ አራት ደረጃ የተሰጣቸው ተቋራጮች ናቸው። እነዚህ ተቋራጮች አሁንም ተቋራጭ ሙያ ላይ ስንመጣ ወይም ደግሞ ኮንስትራክሽን ዓለም ላይ ስንመጣ ደረጃ ይሰጣቸዋል። ስለዚህ ይሄ ደረጃ ከአንድ እስከ አራት የተሰጣቸው ደረጃ የተሰጣቸው ተቋራጮች ይህን ግብር ወይም ደግሞ ቅድመ ግብርን አስቀርቶ ለሚመለከተው ወይም ደግሞ ለባለስልጣኑ ገቢ ማድረግ ግዴታ እንዳለባቸው ይገልጻል ማለት ነው። ከዚህ ቀጥሎ ማንኛውም ሪል ስቴት አልሚ ነው። እንግዲህ አሁንም ከላይ እንዳየነው ልክ ይሄንን 10 ሚሊዮን እና በላይ የሚለውን ኮንሲደር ሳያደርግ ዊዝሆልዲንግ ታክስ አስቀርቶ ለሚመለከተው አካል ገቢ ሊያደርግ የሚችል ማን ነው ስንል ማንኛውም ሪል ስቴት አልሚ ነው። ሪል ስቴት አልሚዎች ያው ይሄንን ግብር የመሰብሰብ ኃላፊነት ወይም ግዴታ እንደተሰጣቸው ግምት ውስጥ ማስገባት አለብን ማለት ነው። ሌላው የምግብ አምራች ኢንዱስትሪዎች ነው። የምግብ አምራች ኢንዱስትሪዎችም ይህንን ግብር የማስቀረት ወይም ደግሞ የመሰብሰብና ለሚመለከተው አካል በወቅቱ ገቢ የማድረግ ኃላፊነት እንዳለባቸው ሊታወቅ ወይም ደግሞ ሊያውቁ ይገባል ማለት ነው። ሌላው በኢትዮጵያ ምርት ገበያ የሚፈጽም ማንኛውም ግለሰብ በኢትዮጵያ ምርት ገበያ በኩል ግዥ የሚፈጽም ማንኛውም ግለሰብ በምርት ገበያው በኩል ላደረገው ግዥ ብቻ በዚህም ጊዜ የቅድመ ግብር ታክስ ቅድመ ግብር ወይም ደግሞ ዊዝሆልዲንግ ታክስ የመሰብሰብ የማስቀረት ለባለስልጣኑ ገቢ የማድረግ ኃላፊነት እንዳለበት ያሳያል። በሌላ በኩል ሆስፒታሎችና በጤና ጥበቃ መስፈርት መሰረት ከፍተኛና ከዚያ በላይ ደረጃ የተሰጣቸው ጤና ወይም ደግሞ ክሊኒኮች የጤና ተቋማት ወይም ደግሞ ክሊኒኮች እነሱም ይህን ዊዝሆልዲንግ ታክስ የመሰብሰብ ወይም ደግሞ የማስቀረት ኃላፊነት እንዳለባቸው ግምት ውስጥ ሊገባ ይገባል ማለት ነው። ስለዚህ እዚህ ሙያ ላይ የተሰማራችሁ አካላት ይህን ከግምት ውስጥ አስገብተን ያው ግብሩን መሰብሰብ ግዴታ እንዳለብን ልናውቅ ይገባል ማለት ነው። በሌላ በኩል ዩኒቨርሲቲዎችና ኮሌጆች ናቸው። ዩኒቨርሲቲዎችና ኮሌጆች አሁንም ይህንን ታክስ ወይም ደግሞ ቅድመ ግብር መሰብሰብ ግዴታ አለባቸው ወይም ደግሞ ከተከፋይ ሂሳብ ላይ ግብርን ቀንሶ ለባለስልጣኑ ገቢ የማድረግ ግዴታ ከተጣለባቸው ይካተታሉ ማለት ነው። በሌላ በኩል ከአምራች ኢንዱስትሪዎች ምርት በመሰብሰብ የሚያከፋፍሉ አካላት ማለት ነው። ከአምራች ኢንዱስትሪዎች ምርት በመረከብ የሚያከፋፍሉ ግለሰብ ግብር ከፋዮቻችን እነዚህም ዊዝሆልዲንግ ታክስ የማስቀረት ግዴታ እንዳለባችሁ ግንዛቤ መውሰድ ያስፈልጋል ማለት ነው። እንግዲህ ጠቅለል ስናደርገው በአጠቃላይ ባለስልጣኑ እንዲሰበሰቡ ግዴታ ካልጣለባቸው ግብር ከፋዮች ውጭ ያሉት ይሄን ግብር የመሰብሰብና ወይም ደግሞ ይሄን ዊዝሆልዲንግ ታክስ አስቀርቶ ለባለስልጣን ገቢ የማድረግ ኃላፊነት እንዳለባችሁ ግንዛቤ ልትወስዱ ይገባል ነው። እንግዲህ ግብር ወይም ደግሞ ይሄ ቅድመ ግብር ከተሰበሰበ በኋላ አሁን እዚህ ላይ ግንዛቤ ወይም ደግሞ ተጨማሪ ግንዛቤ መስጠት የሚፈልገው ከተሰበሰበ በኋላ ምን ይሆናል የሚለውን ነገር ነው። ይሰበሰባል። ስለዚህ ከተሰበሰበ በኋላ ወይም ደግሞ ካስቀረነ በኋላ ከተከፋይ ሂሳብ ላይ ግብሩን ከቀነስን በኋላ መቼ ነው ለባለስልጣኑ ገቢ ልናደርግ የሚችለው ወይም ደግሞ ሪፖርት ልናደርግ የሚችለው የሚለውን ነገርም አብረን ከግንዛቤ ውስጥ ማስገባት ይጠበቅብናል ማለት ነው። ይህም እንግዲህ ግብሩ ወይም ደግሞ ካስቀረነው በሚቀጥለው ወር ባሉት 30 ቀናት ውስጥ ወይም ደግሞ ልክ ለምሳሌ የአሁኑ ወር ግንቦት ወር ነው። በግንቦት ወር ዊዝሆልዲንግ ታክስ አስቀረን ወይም ደግሞ ቀንሰን ያዝ መቼ ነው ሪፖርት የምናደርገው? በሚቀጥለው ሰኔ ወር ላይ ባሉት 30 ቀናት ውስጥ ለባለስልጣኑ ሪፖርት ማድረግ አለብን። እንግዲህ ካለ ነው። ከሌለ ዊዝሆልዲንግ ታክስ እንደባት በዜሮ ወይም ደግሞ ያለውን ማሳወቅ አይጠበቅብንም። ካለ እናሳውቃለን፣ ከሌለ በዜሮ ማሳወቅ ግዴታ አይደለም ማለት ነው። ካለ ብቻ እናሳውቃለን ወይም ደግሞ ሪፖርት እናደርጋለን ለባለስልጣኑ ማለት ነው። ስለዚህ ይህንን ግምት ውስጥ ማስገባት መልካም ነው የሚል ሳቢ አለኝ። ስለዚህ ከዚህ ቀጥለን የምንመለከተው የመሰብሰብ ወይም ነው ባለስልጣኑ ዊዝሆልዲንግ ታክስ የመሰብሰብ ግዴታ የጣለባቸው አካላት እንዳሉ ሁሉ ግዴታ የሌለባቸው አካላትም ይኖራሉ ማለት ነው። ስለዚህ እነሱስ እነማን ናቸው የሚለውን ነገር
ማየቱ መልካም ነው ማለት ነው። እንግዲህ ግብር ቀንሶ የመያዝ ወይም ደግሞ የማስቀረት የማይመለከታቸው ሰዎች እነማን ናቸው ብለን ስንመለከት የመጀመሪያው ጥቃቅን ኢንተርፕራይዞች ናቸው። እነዚህ ጥቃቅን ኢንተርፕራይዞች ዊዝሆልዲንግ ታክስ የመሰብሰብ ግዴታ እንደሌለባቸው አስቀምጧል ማለት ነው። በሌላ በኩል ዲፕሎማቲክና ዓለም አቀፍ ስምምነት መሰረት የተቋቋሙ ድርጅቶች ነው። በዲፕሎማቲክና በዓለም አቀፍ ስምምነት መሰረት የተቋቋሙ ድርጅቶች አሁን ከዚህ ይህንን ግብር ከመሰብሰብ ወይም ደግሞ ዊዝሆልዲንግ ታክስ ከማስቀረት ነፃ አድርጓቸዋል ማለት ነው። ለምሳሌ እነዚህ ኤምባሲዎች፣ የተባበሩት መንግስታት ድርጅት ወዘተ እነዚህን የመሳሰሉ ድርጅቶች ይህን ግብር የማስቀረት ግዴታ የለባቸውም ወይም ደግሞ አትገደዱም የሚል አስቀምጦላቸዋል ማለት ነው። ስለዚህ ይህንን ማየት ያስፈልጋል ነው። ሌላው ላኪዎች ናቸው። እንግዲህ ላኪዎች ስንል ይህን ዊዝሆልዲንግ ታክስ ማስቀረት አይገደዱም ስንል ላኪዎቹ ለሚልኩት እቃ እንደ ግብአትነት ለገዙት ግዢ ከዚያ ላይ ያለውን ብቻ ነው። ለሀገር ውስጦቹ ውስጥ ለሚሸጣቸው ሽያጮች የዊዝሆልዲንግ ታክስ ለዚያ ግብአት ለሚጠቀመው ዊዝሆልዲንግ ታክስ ይሰበስብበታል። ነገር ግን ወደ ውጭ ለሚልካቸው ፕሮዳክቶች ለሚጠቀመው ግብአት ግን ዊዝሆልዲንግ ታክስ እንዲይዝ አይገደድም ማለት ነው። እንግዲህ በአጠቃላይ ጠቅለል ብለን ስናየው የገቢዎች ሚኒስቴር በሚያወጣው መመሪያ ቅድመ ግብር የማስቀረት ግዴታ ከተጣለባቸው ግለሰብ ግብር ከፋዮች ውጭ ያሉት ያው የማይመለከታቸውም እንደማለት ነው፣ ወይም ደግሞ አይገደዱም ማለት ነው። ነገር ግን የሚያስገድደው ከሆነ ያው ላይ ባየናቸው እንትኖች ውስጥ ይካተታል። የማያስገድደው ከሆነ ደግሞ ግብሩን የመሰብሰብ ወይም ደግሞ የማስቀረት ኃላፊነት የለበትም ማለት ነው። እንግዲህ ጠቅለል ስናደርገው በዚች አጭር ቆይታችን የሚመለከታቸው ወይም ደግሞ ግብሩን ዊዝሆልዲንግ ታክስ የማስቀረት የሚመለከታቸው እንደ ድርጅት እንደ ግለሰብ ግብር ከፋዮች እነማን ናቸው የሚሉትን መቼስ ሪፖርት ያደርጋሉ የሚሉትን ከዚህ ቀጥለን ደግሞ የማይመለከታቸው ድርጅቶች እነማን ናቸው የሚሉትን ለማየት ሞክረናል። ለዛሬው በዚህ እንጨርሳለን።